one day I was በቅድሚያ አልহামዱሊላህ ሰዎች በቁርአን ማከም ከጀመርኩ 15 ዓመት ሆኖኛል ወደዚህ ሙያ እንድገባ ምክንያት የሆነኝ አንድ አጋጣሚ ነበር የቅርብ ቤተሰብ የሆነች ልጅ በሰዓቱ የሰው አይን ነበረባትና ያኔ ደግሞ እኔ ሙያ ውስጥ አልነበርኩም በጅንና በሰው አይን በሽታ መካከል ያለው ልዩነት ማወቅ አልቻልኩም ነበር ሆኖም ቤተሰብ ለልጅቱ ቁርአን እንድቀራላት ጠየቁኝ የሚገርመው ልክ መቅራት ሲጀምር የተለያዩ እንቅስቃሴዎች ማሳየት ጀመረች እኔም እነዛን ድንገተኛ ነገሮች በምን መልኩ መቆጣጠር እንዳለብኝ ግራ ተጋባሁ እንዴ ምንድነው ስተቱ የቀራውት የአላህ ቃል ነው እኔም በአላህ ማኝ ነኝ ታዲያ ለምንድነው ቁርአን እየተቀራ እንደምትሆነው በምን መልኩ ነው ላክማት የሚችለው ጥያቄ ሆነብኝ በጣም ተጨነኩ ወዳውኑ በተለምዶ ራቂ ወይንም በቁርአን ህክምና የሚሰጡ ኡስታዞች ጋር ሄጄ ጉዳዩን ነገርኳቸው እኔንም በደንብ ያስተምሩኝ ጠየቁ ከዛ በኋላ ነው የአላህ ፍቃድ ሆኖ ለዑምራ ወደ መካ ሲሄድ ትልቁ መዲና ከሚገኘው መጽሐፍት ቤት በጣም ብዙ መጽሐፎችን ይዤ መጣሁ በእነዛም ብዙ ነገሮች ተምሬያለሁ ትልልቅ በሙያው ዕውቀት ካላቸው ሰዎችም ተምሬያለሁ በጊዜ ሂደት ነው አሁን ያለሁበት ደረጃ የደረስኩት What happened is they asked me to recite Quran on here so I recite Quran on here but subhanallah there is some reaction I don't know how to control it so and I believe in Allah subhanahu wa ta'ala what's going on I cannot help her Now people we know STD sexually transmitted diseases we all know about what that but many people እሺ ሼኻችን በተለምዶ ተላላፊ በሽታ የሚባሉ ወይንም ብዙ ጊዜ መድኃኒታቸው የማይገኙ ከባባድ በሽታዎች አሉ እኒ በሽታዎች ፈውሳቸው ከዶክተሮችም እይታ የራቁ ናቸው ስለነዚህ ምን ይላሉ I have about hundreds of cases like this one of the case እኔ ጋር መሰል ከመቶ በላይ የሚሆኑ የበሽታ አይነቶች ይመጣሉ ከነዚህ የበሽታ አይነቶች መካከል አንዱን አስገራሚ ክስተት ላንሳላችሁ አንድ ሴትዮ ግማሽ ጎኗ ፓራላይዝ ወይንም ሰውነቷ ከአገልግሎት ውጭ የሆነባት ታማሚ ወደኔ መጣች እህቷ ዶክተር ናት ስለ እህቷ በሽታ በደንብ ታውቃለች ብዙ ህክምናዎችን ሞክራለች ግን ምንም ፈውስ አላገኘችም ነበር እኔም ታማሚዋን የተለያዩ ጥያቄዎች ከጠየቅኳት በኋላ ልክ ሲጨርስ ፈገግ አልኩኝ ወንድሟም ለምንድነው ፈገግ ያልከው አለኝ ለአላህ ምስጋና ይገባው በሽታውን አውቄዋለሁ አልኩት ምንድነው አለኝ የእህት በሽታ በሐኪም ቤት የሚፈታ አይደለም የሸይጣን አይን ነው አልኩት በአላህ ፍቃድ እህትህ በቁርአን ተሽሏት ትመለሳለች አልኩት የምነግረውን ግን ሊያምነኝ አልቻለም evil eye so I said alhamdulillah may Allah subhanahu wa ta'ala help your sister but with the time yani hours you will see your sister walking inshallah he doesn't believe me he did not believe me actually and I recite Quran እኔም መቅራት ጀመርኩ በተረጋጋሚ ቁርአን እየቀራሁባት ልክ ከአንድ ሰዓት ከግማሽ በኋላ የቀኝ እጇና እግሯ መንቀጥቀጥ ጀመረ ከአራት ሰዓት በኋላ ተነሳች ቀጥ ብላ እኔን ማየት ጀመረች የመጀመሪያ ጥያቄዋ አንተ ማን ነህ አለች አቡ ሙጃሂር ነኝ አልኳት ሱብሃንአላህ አልኩኝ እሷም ራሷ ስትመለከት መንቀሳቀስ መጀመሯን ስታውቅ አለቀሰች መራመድ ጀመረች አሁን የነገርኳችሁ ካጋጠሙኝ በሽታዎች በቁርአን ከተፈቱ አንዱን ነው I was listening to a radio station called the Sihr Boss ያ ሼኽ የሆነ ጊዜ በአንድ የሬዲዮ ጣቢያ ፕሮግራም ላይ የሆኑ ሰዎች በይፋ ድግምት ሲያስተዋውቁ ተመለከትኩ የምትወዱትን ሰው እናገናኛለን መለያየት የምትፈልጉና ለያያለን መሰል የድግምት አይነቶችን በሰዎች ዘንድ በዚህ አግባብ የሚሰብኩ አካላቶች እነማን ናቸው የሚጠቀሙትስ ነገር ምን ይሆን በቅድሚያ ከሁሉ በፊት ታመህ ወደ ማንም ሰው ስትሄድ ጺም አለው ይህ ሃይማኖተኛ ነው ብለህ የምታስበው ሰው ቢሆን እንኳን የእናትህ ስም ማን ነው ካለ ራቀው ሐሰተኛ ሐኪም ነው ወይንም የተወለድክበትን ጊዜ ፎቶ መሰል ነገሮች ይጠይቁሃል በቀጥታ ያንተ መረጃ ከጅኖችና ሸይጣኖች ጋር ለማገናኘት አንዳንድ ጊዜ ደግሞ አንገትህ ቦርሳ ውስጥ ቤት ግድግዳ ላይ ወይንም የሆነ ቦታ ላይ አንጠልጥለው አስቀምጠው ከከፈትከው አይንህ ይጠፋል እንዳትከፍተው ብለው ሊሰጡ የሚሞክሩ አካላቶችም እንደዛው ሐሰተኛ ናቸው ለምሳሌ ያክል በቁርአን ከሽፈው ከተያዙ የተወሰኑትን እንመልከት